የአርሶ አደር መከላከያውም ልጃችን ነው፣ ፋኖም ልጃችን ነው፣ ታገራችን የወጣ ነው። እንግዲያስ አምላክ እውነት ይፍረድ፣ እውነት አምላክ ይፍረድ፣ እውነትም ይመልሰው። እነዛም የኛው ልጆች ናቸው፣ ወገኖች ናቸው፣ የኛው ቤተሰቦች ናቸው። ወንድማማች ነው እኮ። አሁን ግን ቀኝ እጅህን በግራ እጅህ ግራ እጅህን በቀኝ እጅህ እየመታበት ያለ አጋጣሚ ነው። የህዝብ በቃ መታለል የዕለታዊ የዝም ብሎ ጊዜያዊ ሪፖርት ሙሊት አይፈልግም። መሰረት ያለው ነገር መሬት ያለው ነገር በቃ ሰላም ናፍቆታል። እኛም አሁን የመኖር ያለመኖር ሁሉናችን ምንድነው ይህን ቃል በምንናገርበት ጊዜ ራሱ ተሸማቀን ወደ ቤት የምንመለስበት ጊዜ ከባድ እየሆነብን ነው የመጣው። አንወዳቸውም ፈርተን እንጂ ለምን ስንትን ሰው ነው መሰቃየት የያዘው? እኔው ተሳስቼ እኔው ዘንጋ ብዬ ወንድሙን ወንድሙ አይገለውም ብዬ እያለች ትንሽና ትልቅ ወንድማማቾች እየተጋደሉ እናት በሐዘን ላይ ናት። በገመድ አስራ ራሷን እያለቀሰች ነው ያለችው። እንደ ሴቶች ብዙ ችግር ነው ያለብን። ከጀመረ ጀምሮ 2 ዓመታችን ይለመናል። እንግዲህ ባዝላት እምቢ አለችኝ ባሽሞነሙናት አስባለኝ መሰል በሆዷ ክዳት ተብሏል። በእውነቱ በጣም ያሳዝናል። የቸገረ ነገር ለባል አይነገር አለች አሉ አንድ ሴት። ትናንትና ባያት በቅማቶቻችን ነፍጠኛና አርበኛ እየተባለ የውጭ ጥላት ሲከላከል በቀይ ግዛት እንዳትያዝ አገራችን ስንት ሲያደርግ ታሪክ ያለው ሀገር ነበር። ዛሬ በጣም ያሳዝናል። ወንድማማች በእውነቱ እንደ ወንድማማች እየተዲያማ እየተጋደለ ምንድነው ጉዳዩ ነገሩ? በጣም እንዲያው የሚያሳዝኑ እተላይ ባልተፈጠርኩ የሚያሰኙ እተላይ ነው የደረስነው። ይሄ አርሶ አደርም ሆነ ዙሪያ ያለ አርሶ መብላት ልማት ፍትህ የጠማው ነው። አርሶ መብላት ነው የሚፈልገው። ጠብ አይወድም፣ ግድያ አይወድም። ደም እንዴት ይፋሰሳል? የሚያሳዝኑ እተደረስን። እላያችን ላይ ቀበሌያችን ላይ ባደርስ ዙሪያውን የሚሞተው የሀገራችን ልጅ ነው። የአርሶ አደር መከላከያውም ልጃችን ነው፣ ፋኖም ልጃችን ነው፣ ታገራችን የወጣ ነው። ምንድነው ነገሩ? ለምን ይጋደላል? ለምን እንደዚህ ይዋደቃል? የውጭ ጥላት አልገባበት። ሽንቁር ከፍቶ ለጥላት ለምን በር ይከፍታል? ሌላ ይችን ሀገር የማይፈልጋት ሀገር የለም። አህያ በቀይ ግዛትም ሆነ በምን ሳትያዝ ቆይታለይ። ምቀኛ እኮ ዙሪያውን ይፈልጋታል። እዚሁስ በራሳችን እንደዚህ ስንሆን ጦለት እናርግ፣ ዱዓ እናርግ። በዛ ላይ ደግሞ መንግስት ርቆ ሄደ መንግስት ነው። ይሄ መንግስት በጣም ትምህርት ያለው መንግስት ነው። እስካሁን ያባብላል። በሬዲዮን እንሰማለን፣ በቴሌቪዥን እናያለን። ይሄ መንግስት ቀላል መንግስት አይደለም። እንተጋገዝና ይሄን ነገር እናውግዝ። አላህ ይገዘን። እርቀ ሰላም አላህ አውርድልን። አገራችን ተጎርታብናለች። ልጆቻችን ተቤታቸው መውጫ አጥተዋል። ንብረታችንን አሁን አላዘዝንበትም። ይሄን ማዘዝ የምንችለው ምንድነው? ሰላም ሲሆን ነው። እኔ እግዚአብሔር ያመጣው መዓት ነው። ይሄን መዓት ግን በጸሎት በአንድነት በእምነት ነው። አሁን እኛ እውነተኛ ነን እዚህ ያለ ነው ሰው በሙሉ እኛም ራሱ እዚህ ያለ ነው ገበሬዎቹ ወደ ጸሎት መተናል። አባቶች መተዋል፣ ዞን ነው መተዋል፣ ክልሎ መተዋል። መከለል የሚገባን አፋችንን ነው። አፋችንን እንከልለውና አፋችንን እንዝጋውና አፋችንን ጥሩ ነገር እናርብበትና አገሩ ሰላም ይሆናል። ግን አገራችን ሰላም እንዲያሆን የሚፈጥሩ አካሎች አሉ። እግዚአብሔር ተይበላቸው፣ እግዚአብሔር ተይበላቸው። እውነቴን ነው። እና አሁን ትልቁ ነገር ለሀገራችን ለአንድነታችን ለጉርብትናችን ሰላም ያስፈልገናል። ሰላሙን ማግኘት የሚገባን እንደዚህ ስንወያይ ነው፣ ስንገናኝ ነው፣ አንድነት ስንሆን ነው። አሁን ጥሩ ነገር አውተ ማታ ጠምዝዞ ነገር እየነገረ የሚሆን ከሆነ እንዴት ብለን ነው? እስቲ እውነት ከሆነ እስቲ እጃችንን አውንጠን እውነተኛ ነን ዛሬ እውነት ቀን ነው በልና እስቲ እንደው እስቲ እጃችንን እናውጣ። እስቲ እውነት ነው እንደው አሁን እውነት ነው። አሁን ሁላችንም እውነተኛ ፍርሃቱ አለብን፣ ግን እውነተኛ ነን። እስቲ እንደው እውነት እንግዲያስ አምላክ እውነት ይፍረድ፣ እውነት አምላክ ይፍረድ፣
እውነትም ይመልሰው። እነዛም የኛው ልጆች ናቸው፣ ወገኖች ናቸው፣ የኛው ቤተሰቦች ናቸው፣ ልጆቻችን ናቸው። እርቧቸው ከሆነ እንዲጠግቡ መንግስት ይፈልግ። ታው ይበላቸው። ወገናቸውን ይመልከቱ፣ ሀገራቸውን ይመልከቱ፣ ሀገራችንን ይጠብቁ፣ ሀገራችንን አንድነቱ ነው ይጠብቁ። አማራ ለአማራ ወጥቶ አማራ መግደሉ ምንድነው? የትግሉ ወዙ ምንድነው? ጫካም ያሉት ወንድሞቻችን ቢሆን አብረው ከእናንተ ጋር የነበሩም አሁንም ከኛ ጋር ከማህበረሰቡ ጋር የነበረ ነው የተገለለው። እሱም እንዴት ይመጣል? ባለበትም ተዝም ነጋሪ ካለህ በሰላም ወዲህ ሰላምና ቶሎ በሉት። በቃ አዎ፣ ወዲህ ሰላምና ቶሎ። ጥሩ አይደለም ጠብ፣ ጥሩ አይደለም መጋደል፣ ጥሩ አይደለም መጠፋፋት። ወንድማማች ነው እኮ። አሁን ግን ቀኝ እጅህን በግራ እጅህ፣ ግራ እጅህን በቀኝ እጅህ እየመታበት ያለ አጋጣሚ ነው። እናንተም የላይ አመራሮች እስከ ፌዴራል መንግስት እባካችሁ እውነትም ምከሩልን። ይሄ ህዝብ እውነት ያስፈልገዋል። ይህ ህዝብ በቃ መታለል፣ የዕለታዊ የዝም ብሎ ጊዜያዊ ሪፖርት ሙሊት አይፈልግም። መሰረት ያለው ነገር፣ መሬት ያለው ነገር በቃ ሰላም ናፍቆታል። በውጭም ያሉ ወንድሞቻችን በጫካ ያሉ ይግቡ። እርቅ መምራት አለበት። ተርቅ ነው እንጂ ተጠብ ትርፍ የለውም፣ ክሳራ ነው። ምናልባት የውጭ አትራፊዎች ሊኖሩ ይችላሉ። በርካታ ህፃናቶች ከትምህርት ቤት ተፈናቅለዋል። ትምህርት ቤቶች ተዘግተዋል። መሰረተ ልማት ወድመዋል። እኛም አሁን የመኖር ያለመኖር ህልውናችን ምንድነው? ይህን ቃል በምንናገርበት ጊዜ ራሱ ተሸማቀን ወደ ቤት የምንመለስበት ጊዜ ከባድ እየሆነብን ነው የመጣው። ስለዚህ ሰላምን ዝም ብሎ ተስቦ የሚመጣ አይደለም። የእያንዳንዳችን እጅ ገብቶበት ወደ ሰላም የምንመጣበት፣ ትውልድ የሚቀጥልበት፣ ትውልድ የሚነቃቃበት፣ ሀገር የምትለማበትን መንገድ መያዝ አለብን የሚል ነው። ካልሆነ ግን አንዱ ጠርዝ ጽንፍ ይዞ ሌላኛው ጠርዝ ደግሞ ሌላ ነገር ይዞ ሀገር ትለማለች ማለት በጣም ከባድ ነው። የለማውን እያወደም የለመለመውን እያጠፋን የሚለማ ሀገር ስለሌለ ማለት ነው። ስለዚህ ስለ ሰላም መስበክ ካለብን ከህፃናት ጀምሮ ነው። እኛ ደግሞ ውስጣችን ደህና ነው ወይ የሚል ነው። ከላይ እስከታች ያለ ነው አካላት ራሳችንን መፈተሽ አለብን። ራሳችንና ውስጣችንን በአምላካችን ምለን፣ በክርስቶስ ምለን፣ ሙስሊሙም ደግሞ በሃይማኖቱ ምሎ እኔ ውስጤ ደህና ነው ወይ ነው፣ እኔ ነገር አላቀብልም ወይ ነው፣ እኔ አልሾካሾክም ወይ የሚለውን ነገር ውስጣችንን መፈተሽ አለብን። ለፈጣሪ ካላደርን፣ ለፈጣሪ ካልተገዛን በእንዲህ አይነት የሚቀጥል ነገር ስለሌለ ማለት ነው። ውስጣችንን ጥርት አድርገን ከሄድን ከላይ እስከታች ያለው አካል ይህንን ኃይል መመለስ አያቅተንም፣ ይመለሳል የሚል ነገር አለኝ። በአንድም በሌላም በኩል የዘር ግንድ ያለው አለ፣ አጎትየው እዛ አለ፣ ልጅየው እዛ አለ። ስለዚህ ይህንን ኃይል መክሮና ዘክሮ መመለስ አለ። ሌላው ምንድነው? በየአካባቢያችን የሚካሄደው ነገር ምንድነው? ማስፈራራት አለ። አሁን መሪ ስትሆን ትስፈራራለህ። እድር መሪ ሲሆን እንስፈራራለን። ተጽዕኖ ፈጣሪ የሚባል ህዝብ ደግሞ ይስፈራራል። ሊመጡብህ ነው፣ በዚህ እንዲህ ሊያደርጉህ ነው፣ ሊያግቱህ ነው፣ ልጅ ውጭ ካለች ይሄን ያክል ብር ልትከፍል ነው የሚባል ነገር ማስፈራሻ ስለሚደርስብን ተሸማቀን ነው የምንኖረው በየቤታችን ማለት ነው። ስለዚህ ከዚህ ለመውጣት እያንዳንዳችን ምንድነው ከጥርጣሬ ምንጭ ለመውጣት ውስጣችንን አጥርተን ጥርት ባለ መንገድ ተናበን መሄድ አለብን። ይሄን ከተናበብን እንደ ተሁለደሬ የወጡ ሰዎችን መመለሱ ቀላል ነው። እኛ ተሁለደሬ ላይ አጎራባች ወረዳዎች በተወጠሩበት ሰዓት ይነስም ይደግም እስካሁን ድረስ ሰላሟን አስከብራ የኖረች ወረዳ፣ እስካሁን ድረስ በጎኗ ያሉትን ነገሮች ሁሉ እየታገለች ያለች ወረዳ እንደ ማህበረሰብ ነው ያለውን ነገር ካሁኑ ፈተን ወደ ልማታችን መምጣት አለብን። በተለይ ትውልዱ ወደ ትምህርቱ እንዲመለስ ከፍተኛ ጉጉት አለን። በርካታ ህፃናት በስጋትና በስጋት ውስጥ ያለ ስለሆነ ይሄንን ቀጣውን እንደ አማራን የሚያስቀጥል ትውልድ ለመቀጠል የሰላሙ ጉዳይ አጠራጣሪ የለውም። ለተሰጠኝ እድል አመሰግናለሁ። ክብረት ይስጥልኝ። የተነሳው ግጭት እኛን ሊጠቅሙን ነው ወይ እናስከብርለታለን ማለታቸው ታንገት በላይ ነው። አንወዳቸውም ፈርተን እንጂ። ለምን ስንትን ሰው ነው መሰቃየት የያዘው? መከራውን አይቶ ያሳደገ አመት ሙሉ ተሸክማ 3 አመት አጥብታ እናት እያለቀሰች የመሪው ልጆች አልሞቱባቸውም እኮ በአሜሪካ ናቸው። የኛ ዲያው ልጅ ነው መሞት የያዘው። ሰላም እንዴት እንጠላለን? እኛ ሰላም አንጠላም። አሁንም ሽማግሌ ተላከ። ለፍታችኋል፣ እርቅ ለፍታችኋል፣ ሰላም ጠርታችኋል። ለሰላም ቀረቤታ ያለው አካሄድ አመንኩ ብሎ የመጣ ሰው አልተገኘም። እንደተኮበለለ ነው። በዛ ሲል በዛ ሲጭር፣ ይሄኛው ሲሄድ ረግጦ ሲሄድ፣ ያኛው ሲመጣ አክቶ ሲሄድ፣ ይሄ ህዝብ መወለዱን አስጠልቶታል።
መወለዱን በዚህ ወቅት አማራ እንደ አማራነቷ የተከበረች ስትሆን ውስጥ ያለውን ጥፍሩን መቁረጥ እምቢተኛውን ለሰላም ፈላጊውን ሰላሙን መቀላቀል። ለውጭ ጦር እኮ ተፈረንጅ ጀምሮ አልተንበረከከም። አሁን ያንተ ልጅ የኔ ሆኖ ቸገረ። እንዴት ነው ታዲያ የሚወጣው? ይሄ አበጋር ቢሉት አበጋር አያምንም። ጳጳሶቹ ሄዱ፣ ኢማሞቹ ሄዱ፣ ምሁራኖች ሄዱ። ከዚህ በላይ እንግዲህ ምን ይመጣል? እኛን ተወደዱ፣ የአማራን ህልውና ተወደዱ። አንድ ላይ ባካችሁ፣ አንድ ላይ እንስራ፣ አንድ ላይ እናልማ፣ ወንበር ፈላጊም ወንበር ልስጥ፣ አገርን እንገንባ ሲባል አገርን መገንባት የሚያስችል ተጠግቶ መምከር ነው። በምዕራብ በሰሜን በየቦታው እናት እያለቀሰች ነው ያለችው። እኔው ተሳስቼ እኔው ዘንጋ ብዬ ወንድሙን ወንድሙ አይገለውም ብዬ እያለች ትንሽና ትልቅ ወንድማማቾች እየተጋደሉ እናት በሐዘን ላይ ናት። በገመድ አስራ ራሷን እያለቀሰች ነው ያለችው። እንደ ሴቶች ብዙ ችግር ነው ያለብን። አይደለም ጦርነቱ ባሏ ቢሞት እናት ናት፣ ልጇ ቢሞት እናት ናት፣ ወንድሟ ቢሞት እናት ናት፣ ለፋኖም እናት ናት፣ ለመሪውም እናት ናት፣ ለሚኒሻውም እናት ናት፣ ለመሪውም ለሁሉም እናት ናት። ስለዚህ ሴት እንደ ሴት እየተበደልን ነው። ስለዚህ እኛ እንደ ሴቶች እንደ ሀይቅ ከተማም ተሰሜን ጦርነት ሳናገግም ለዚህ ችግር ተጋልጠናልና አሁንም እኛ ምንጊዜም ተተጀመረ ጀምሮ 2 ዓመታችን ይለመናል። እንግዲህ ባዝላት እምቢ አለችኝ ባሽሞነሙናት አስባለኝ መሰል በሆዷ ክዳት ተብሏል። እንግዲህ ከሌላ ከታሪካዊ ጥላቶቻችን ጋር ተጣምረው ሌላ ዓላማ ያላቸው ካልሆኑ በስተቀር እኛ የአማራ ሕዝብ ጥያቄ ይሄ አይደለም። እልም ያለ ጫካ በረሃ ላይ እናትን፣ ወጣትን፣ አዛውንትን ሽማግሌ ለሽምግልና የሄደ የሃይማኖት አባት ባህልና ቱርፋታችን ጠፍቶ ሰው መከባበሩ ቀርቶ ድሮ ቤተሰቦቻችን ወፍ ለወፍ ግር ይላል። አንዱ ሲነሳ አንዱ ሲመጣ አንተ ተነስ እየተባለ በዲስፕሊን በስነ ስርዓት ያደግን የአማራ ክልል ህዝብ አሁን ማንነታችን ያክብራችን ኩራታችን ተዋርዷል። በመቼ እንደምናቃናው እኔ አይገባኝም። ስለዚህ እኛ ያለውን ነገር እኛ እንደ ሀይቅ ከተማ እንደ ደወሎ የተጀመሩ መሰረተ ልማቶቻችን እንዲያልቁ የያዝነውም ጉዳይ እንዲፈታ ብዙ ጥያቄ ያለብን እንደ ሀገር